ሰላም ጤና ይስጥልን። ዛሬ እንግዲህ የምናየው አምስት የከሰሩ ጽድት ያሉ የሆኑ ፊልሞች ናቸው። ከመቶ እስከ 200 ሚሊዮን ዶላር ስር ትልቅ ድንጋጤ ውስጥ የከሰሩ አምስት ፊልሞችን እናያለን። ፎም ሻከላ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሉሲ ኪንግ ማነኝ። የመጀመሪያው ከመቶ እስከ 200 ሚሊዮን ዶላር በመክሰር በጣም ዓለምን ያስገረመው ፊልም ቢኖር ዘ ፍላሽ ነው። ዘ ፍላሽ እንግዲህ የሱፐር ፓወር ፊልም እንደሆነ ብዙዎች ታስታውሱታላችሁ ብዬ አስባለሁ። ድራማ ወይም ደግሞ ፊልም የነበረ ሲሆን ፊልሙም የከሰረበት ምክንያት ፊልሙ መንዛዛቱ፣ በጣም ከመጠን በላይ መርዘሙ፣ የተዋናዩ የግል ኬዝ እና የእሱ ችግር ተደርጎ ብዙ ነገር ቢቆጠርም ከመቶ እስከ 200 ሚሊዮን ዶላር ድረስ ይህ ፊልም መክሰር በጀመረበት ዘፍላሽ በጀመረበት በጣም ብዙ ተቀባይነት የነበረው አስገራሚ ፊልም ነው። በመጨረሻ ግን ነገራት የተነሳ ሰዎች ፊልሙን በሽ የማድረግ ሁኔታ ተስተውሎ ወደ 200 ሚሊዮን ዶላር ከሶ ነበረ። በመቀጠል ሁለተኛውን እናያለን። ሁለተኛውን ፊልም ደግሞ በጣም ከሚገርመኝ እና ይህ ፊልም ይህን ያህል መክሰር አለበት ብዬ ብዙ ጊዜ በጣም ግራ ከሚያጋቡኝ ፊልሞች አንዱ ነው። ጆን ካርተር። ይህ ፊልም ከመቶ እስከ 200 ሚሊዮን ዶላር በላይ እንደውም በላይ በመክሰር አስደንጋጭ ፊልም ነበረ። የዲስኒ ምን አይነት ስህተት ነው የሰራው? እንደዚህም አይነት ስህተት ተሰርቶ አያውቅም እስኪባል ድረስ የዲስኒ ዋና ስራ አስኪያጅ ከስራ እስከ መባረር ድረስ ደርሰው ነበር። ወይም ደግሞ በገዛ ፈቃዳቸው ስራ ለቅቅ ያለው ብለው ወደ በቀኝ ብለው ወጥተው ነበረ። የዚህ ፊልም ዳይሬክተር የሎርድ ኦፍ ዳይሬክተር ሲሆን ሎርድ ኦፍ ላይ ከ1 እስከ 13 የሚሆን አዋርዶች በሲኒማቶግራፊ፣ በዳይሬክቲንግ፣ በኤዲቲንግ ጥርግርግ አድርጎ የወሰድ ነበር። ጆን ካርተር ላይም በተመሳሳይ ይህንን ታሪክ እንደግመዋለን ብለው በወኔ ነበር የመጡት። ግን እስከ 200 ሚሊዮን ዶላር ከስረዋል። ፊልም የተሰራው በ250 ሚሊዮን የነበረ ቢሆንም በጣም በሚያስደነግጥ ሁኔታ ለኪሳራ ተዳርገዋል። እንግዲህ የዲስኒ በጣም ትልቅ ስህተት ተደርጎ ይቆጠራል። ዳይሬክተሩን በጣም ለብዙ ታይም በጣም ደንግጦ ፊልም እስኪል ድረስ በተለይ ፊልሙ ግን በጣም ጽድት ያለ ፊልም ነው፣ ለየት ያለ ፊልም ነው። የዚህ ፊልም ኪሳራ ተደርጎ ግን የሚወሰነው ርዕሱ ነው። ጆን ካርተር አለ። ጆን ካርተር ስለምን እንደሆነ ምንም ግልጽ ነገር አልነበረም። ሁለተኛ ደግሞ ማስታወቂያው በጣም ትሬለሩ የሞተ ነበረ እና በጣም ማስታወቂያ አልተሰራለትም ነበረ እና ሰዎች ወደ ሲኒማ ይህንን ፊልም ሊያዩበት ምንም አይነት ምክንያት አልነበራቸውም እና ፊልሙ ከሰረ ነው ብላችሁ ከሰረ። ሶስተኛውን እናየዋለን። የሶስተኛው ፊልም ከማየታችን በፊት ይህንን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ፋሚሊ ቦም ሻካላካ። በሶስተኝነት የምናየው እንግዲህ ከመቶ እስከ 200 ሚሊዮን ዶላር በመክሰር እኔ ሶስተኛ ደረጃ የሰጡት ኪንግ አርተር ነው። ይህ ፊልም በጣም ሲጂአይ ቴክኖሎጂ በጣም ለመጠበብ የተሞከረ ፊልም ነው እና በጣም በሚገርማችሁ ነገር እኔ ፊልም ብዙ ጊዜ 2፣ 3፣ 4 ጊዜ አይቼዋለሁ። ምንም እኔ ራሱ አልገባኝም። ሲጂአይ ቴክኖሎጂ በጣም ለመጠበብ የተሞከረ ፊልም ነው እና በጣም በሚገርማችሁ ነገር እኔ ፊልም ብዙ ጊዜ 2፣ 3፣ 4 ጊዜ አይቼዋለሁ። ምንም እኔ ራሱ አልገባኝም እና ሳስበው ይህ ፊልም ይገባዋል። ኪንግ አርተርን ያያችሁ ሰዎች በኮመንት አሳውቅኝ። ከመቶ እስከ 200 ሚሊዮን ዶላር የከሰሩ ፊልሞች ላይ ነን። እንግዲህ ወደ አራተኛው በአራተኝነት ደረጃ ደግሞ ያስቀመጥኩላችሁ ፊልም ቢሆን
47 ሬንጀር። ይህ ፊልም በጣም በሚገርም ሁኔታ የጃፓን ታሪክ ላይ መሰረት ያደረገ ቢሆንም በጣም ታሪኩ አሪፍና መሳጭ ነበረ። ነገር ግን ታሪኩ በሲጂአይ ቴክኖሎጂ ነገሮችን ለማወሳሰብ የተደረገበት አላስፈላጊ ግራፊክስ ይህንን ፊልም ዋጋ አሳጥቶታል ማለት ይቻላል። ምክንያቱም ከኮሪያ ከታሪካቸው ትንሽ ፈንገጥ ተደርጎ ካራክተሯን ጭራቅ ለማድረግ ወይም ደግሞ ይህንን በምስሉ ላይ የምትመለከቱትን ፓርት በጣም ይህችን ፓርት ብቻ ለመስራት ብዙ ሚሊዮን ዶላር አስፈልጎ ነበር። እናም ታዲያ በድፍረት አድርገውት ነበረ። ነገር ግን በተቃራኒ ሆኖ ለኪሳራ አድርጓቸዋል እና ታሪኩን በጣም ከመሳጭ ታሪክ ለመጠምዘዝ ያደረጉበት ሁኔታ ኮሪያዎችን ትንሽ በኮሪያዎች ዘንድ ተቀባይነት እንዳይኖሩ አድርጎ ነበር። በሆሊውድም ይህ ፊልም ሳይታይ ቀርቶ ለኪሳራ ተዳርጓል እና እነዚህን 4 ፊልሞች እናንተ የትኛው እንዳስደነገጣችሁ በኮሜንት እንደምትነግሩኝ ተስፋ እያደረኩ ቻናላችንን ሰብስክራይብ እንድታደርጉ እዚህም ጥያቄ እያቀረብኩላችሁ ወደ 5ኛ እና የመጨረሻው እንሄዳለን። 5ኛ ደረጃ ላይ ደግሞ ያስቀምጥላችሁ ፊልም The Great Predator Cities. Survival of the Fastest. ይህ ፊልም በጣም በሚደንቅ ሁኔታ ጽድት ያለ ፊልም ነው። ተንቀሳቃሽ ከተሞች ናቸው። ከተሞች እየተንቀሳቀሱ እንደ መኪና እንደሚሄዱ በጣም በሚገርም ሁኔታ በዚህ መልክ የተሰሩ ፊልም አለ ብዬ በጣም ለመገመት ከባድ ነው። ቢሆንም ለኪሳራ ተዳርጓል። ይህ ፊልም በጣም በተለይ ደግሞ ከዓለም ጥፋት ወይም ደግሞ የሰው ልጅ በኒውክሌር ዓለም ሙሉ ለሙሉ ካጠፋት በኋላ የተረፉ ሰዎች አንደኛው ከተማነትን ለመብላት የሚደረግ ጥረትን ያሳየናል። ይህ ፊልም 200 ሚሊዮን ዶላር በላይ በመክሰር በጣም ትልቅ ድንጋጤ ውስጥ ከቷቸው ነበረ። ከነዚህ 5 ጽድት ካሉ ፊልሞች የትኛው ፊልም አይታችሁታል? የትኛውን ወዳችሁታል? ያላያችሁት እንድታዩት ጋብዛለሁ። ምክንያቱም ካሰሩ ማለት ፊልሙ አሪፍ አይደለም ወይም ደግሞ ፊልሙ አሪፍ አልነበረም ማለት አይደለም። አስተማሪነታቸው፣ ታሪክነታቸው፣ የተሰሩበት መንገድ ምንም ጥያቄ የለውም። በጣም ጽድት ያሉ ናቸው። ግን አንዳንዶቹ በማስታወቂያ ምክንያት፣ አንዳንዶቹ በርዕስ ምክንያት፣ አንዳንዶቹ ወቅቱን የጠበቀ ሰዓት ባለመሰራታቸው፣ ሌሎቹ ደግሞ ከታሪክ በማፈንገጣቸው በሕዝብ ዘንድ ተቀባይነትን አላገኙም እና ለኪሳራ ተጋልጠው ነበር። ይህ ማለት ግን ፊልሞቹ ምርጥ እንደሆኑ እኔ ምስክር ነኝ። እናንተም አይታችሁት በኮመንት እነዚህ ፊልሞች ላይ ያላችሁን ነገር በኮመንት እንድትጽፉልኝ እፈልጋለሁ። ፋሚሊ ለቤቱ አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳይረሳ፣ ሼር እናም ኮመንት በጣም እናንተ ፈልጋለሁ። ቻናላችንን ሰብስክራይብ አድርጉ እያልኩ 10 የምጮኸው በምክንያት ነው። ፋሚሊ ሰላማችሁ ይብዛ። ቦም 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 ሻቅረከ